ሰላም፣ እስኪ አንድ ጥያቄ ልጠይቅ። ሙሉ አቅማችንን እንዳንጠቀምበት የሚያገደን ትልቁ ነገር ምንድን ነው? ብዙ ጊዜ መልሱ ራቅ ብለን እንፈልጋለን፣ ግን እውነቱን ለመናገር መልሱ ያለው እኛ ውስጥ ነው። እና ዛሬ የምናየው ገደብ የለሽ ሁን ስለሚለው ኃይለኛ ሐሳብ ነው። እዚህ ውስጥ የተደበቀውን ምስጢር አብረን እንፈትሻለን። ይኸው እዚህ ጋር ያለው ጥቅስ የመጽሐፉን ዋና መልእክት በአንድ አረፍተ ነገር ይገልጻለሁ። የአእምሮ ውስንነቶችን መስበር እና እውነተኛ አቅምን መክፈት። በቃ ይሄ ነው ዋናው ነገር። ምን ማለት ነው? ሁላችንም ውስጥ ከምናስበው እጅግ የላቀ ኃይል አለ እና ጥያቄው ይህንን ኃይል እንዴት ነው የምናገኘው የሚለው ነው። አብረን እንይ። እሺ፣ እስኪ አንድ ትንሽ የሚያስገርም ጥያቄ እንጠይቅ። በሕይወት ውስጥ ገደብ ብለን የምናስባቸው ነገሮች፣ ለምሳሌ ይህንን አልችልም፣ ይህ ለኔ አይሆንም የምንላቸው ነገሮች እውነት ባይሆኑስ? ምናባዊ ቢሆኑስ? የመጽሐፉ መነሻ ሐሳብ ይሄ ነው። ትልቁ እንቅፋታችን እኮ ምናልባት እውነተኛ ነገር ሳይሆን በቃ እኛው በራሳችን እምነት የገነባነው ግድግዳ ሊሆን ይችላል። እስኪ ያስቡት። እዚህ ጋር ሁለት ተለያየ ነገሮችን እናያለን። በአንድ በኩል ገደብ የሌለው ገና ያልተነካ አቅም አለን። በሌላ በኩል ደግሞ በራሳችን እምነትና በአሮጌ ልማዶቻችን የገነባናቸው ገደቦች አሉ። እና ታውቃላችሁ፣ የዚህ ትንታኔ ዋና ነጥብ ምንድን ነው? ችግሩ ያለው አቅም ማነስ ላይ አይደለም፣ በፍጹም። ችግሩ ያለው እነዚያን እኛ የፈጠርናቸውን ገደቦች እንደ እውነት መቀበላችን ላይ ነው። እሺ፣ ጥሩ። ታዲያ ይህንን በራሳችን የገነባነውን ግድግር እንዴት ነው የምናፈርሰው? መፍትሄው የሚጀምረው ከአስተሳሰባችን ነው። አዎ፣ ከአእምሮአችን አሰራር። በሌላ አነጋገር ልክ ኮምፒውተር ላይ እንዳለ ሶፍትዌር ሕይወታችንን የሚመራውን ውስጣዊ ፕሮግራም እንደገና መጻፍ አለብን ማለት ነው። የእምነት ሥርዓት ስንል ምን ማለታችን ነው? በቃ ሳናውቀው ስለ ራሳችንና ስለ ዓለም የምንቀበላቸው ሕጎች ናቸው። ለምሳሌ አንድ ሰው በልጅነቱ አንተ ሂሳብ ላይ ደካማ ነህ ቢባል እኔ ለቁጥር አልተፈጠርኩም የሚል እምነት በውስጡ ሊሰርጽ ይችላል። እና ያ እምነት ነው፣ እውነት አይደለም። እምነት ብቻ ነው፣ ግን ሕይወቱን በሙሉ ሊያግደው ይችላል። እነዚህ ነገሮች ወይ ያበረቱናል ወይ ይገድቡናል። እና ስለዚህ መጀመሪያውና ወሳኙ እርምጃ ይሄ ነው። አስተሳሰብን እንደገና ማስተካከል እንደሚቻል መገንዘብ። በቃ ይህንን መቀበል። ይህንን ስንገነዘብ ልክ የተቆለፈ በር ቁልፍ በእጃችን እንደገባ ማለት ነው። የውስጣችንን ታሪክ እንደ አዲስ ለመጻፍ የመጀመሪያውን በር ከፈትም ማለት ነው። እሺ፣ አስተሳሰብን መቀየር እንደሚቻል ተገንዝበናል። ጥሩ። ቀጣዩ ጥያቄ እንዴት የሚለው ነው አይደል? እና እዚህ ላይ ነው እንግዲህ መጽሐፉ በጣም የሚገርመው። ከሐሳብ እና ከቲዮሪ አልፎ በተግባር የአእምሮ ብቃታችን የሚያሳድጉልንን መሳሪያዎች ይሰጠናል። በዋናነት በሦስት ወሳኝ ክህሎቶች ላይ ነው የሚያተኩረው። አንደኛ፣ የመማር ፍጥነታችንን መጨመር፣ ሁለተኛ፣ ትኩረታችንን ማሻሻል እና ሦስተኛ፣ የማስታወስ ችሎታችንን ማጠናከር። አስቡት፣ እነዚህ ሦስቱ ሲጣመሩ ማንኛውንም አዲስ ነገር በፍጥነት ለመቆጣጠር ያስችላሉ። እና እነዚህ መስራቶች ለማን ነው የሚጠቅሙት? ውበቱ እኮ ይሄ ነው። ለሁሉም ሰው፣ ለፈተና የሚዘጋጅ ተማሪ፣ አዲስ ክህሎት መማር የሚፈልግ ባለሙያ፣ ወይም በቃ ዝም ብሎ ዕውቀቱን ማስፋት የሚፈልግ ማንኛውም ሰው እነዚህን ቴክኒኮች ተጠቅሞ የአእምሮ ብቃቱን ወደ ላቀ ደረጃ ሊወስድ ይችላል። እሺ፣ አዲስ ክህሎቶችን መገንባት አንድ ነገር ነው። ግን ታውቃላችሁ፣ ይሄ ብቻውን በቂ አይደለም። በተመሳሳይ ሰዓት ልክ አረም እንደሚነቀል ሳናውቀው ወደ ኋላ የሚጎቱቱን የቆዩ የአእምሮ ልማዶችን መጋፈትና ማፍረስ አለብን። እና እነዚህ ገዳቢ ልማዶች እነማን ናቸው? ዋኖቹ ጠላቶቻችን እዚህ ጋር ተዘረዝረዋል። ፍርሃት፣ ጥርጣሬ እና ሁልጊዜ በጆሮአችን አችልም፣ አይሆንልም የሚለው የውስጥ ድምፅ። እነዚህን የአእምሮ መሰናክሎች ለይቶ ማወቅና መታገል የመጀመሪያውና በጣም ወሳኙ እርምጃ ነው። አሉታዊውን ካፈረስን በኋላ በምትኩ አውነታዊና ገንቢ ልማዶችን መገንባት አለብን። ያው ልክ አእምሮአችንን እንደገና ፕሮግራም እንደማድረግ ነው። ለምሳሌ ጤናማ ልማዶች፣ በቂ ረስት፣ ጥሩ አመጋገብ እና የተለያዩ የአእምሮ እንቅስቃሴዎች። እነዚህ ሁሉ ለአእምሮአችን ስኬት ወሳኝ ነገሮች ናቸው። እንግዲህ ይህንን ሁሉ ስናጠቃልለው እስኪያስቡት፣ በአንድ በኩል ገደብ የለሽ አስተሳሰብ፣ በሌላ በኩል ደግሞ በተግባር የሚታዩ የአእምሮ ማሻሻያ ዘዴዎች። እነዚህን ስናዋሄዳቸው ምን ይፈጠራል? ውጤቱ በቀላሉ አስደናቂ ነው። እውነተኛ ለውጥ የሚመጣው እዚህ ጋር ነው። እና የዚህ ሁሉ ትረት የመጨረሻውና ትልቁ ሽልማት ምንድን ነው? በቃ ይሄ ነው። በውስጣችን ተቆልፎ የነበረውን ምናልባት እንዳለ እንኳን የማናውቀውን እውነተኛውን አቅማችንን መክፈት፣ ገደብ የለሹን የሚሰጠን ትልቁ ተስፋ፣ ትልቁ ቃል ኪዳን ይሄ ነው። እናም
በቃ በዚህ ጥያቄ እንጨርስ። አእምሯችን ምንም አይነት ገደብ ከሌለው አንድ ሰው ምን ሊያሳካ ይችላል? እስኪ በቁም ነገር አስቡበት። ምንም ገደብ ባይኖር ምን ልታሳኩ ትችላላችሁ? ይህ ጥያቄ ለሁሉም ሰው የራሱን አቅም እንዲመረምር በር የሚከፍት ነው።